ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1967 ዓ.ም በአሜሪካን ሲያትል ከተማ ውስጥ ሲሆን ከልጅነታቸው ጀምሮ በጣም የሚዋደዱትን አይሪስ እና ፖል የተባሉትን ፍቅረኛሞች በማሳየት ነው። ሁለቱ ጥንዶች አንድ ቀን ከተማቸው ውስጥ አዲስ ወደሚመረቀው ስካይቪው ሰማይ ጠቀስ ሬስቶራንት ያመራሉ። እዛ እንደደረሱ ፖል ለአይሪስ የታገቢኛለሽ ጥያቄ በመጠየቅ በአይሪስ እሽታን ስላገኘ ተደስቶ ቀለበቱን ያደርግላታል። ደስታቸውን እያጣጣሙ ባሉበት ሰዓት አይሪስ አንድ ሕፃን ልጅ ከህንፃው አንድ ሳንቲም ሲወረውር ትመለከተዋለች። የተወረወረችው ሳንቲም መሬት ላይ ከመውደቋ በፊት በህንፃው የአየር ማስተንፈሻ ውስጥ በመግባት ይሽከረከር የነበረውን ቬንቲሌተር ስር በመወተር ቬንቲሌተሩን ታቆመዋለች። በህንፃው ውስጥ የነበሩ ታዳሚዎች ፖልና አይሪስን ጨምሮ ሁሉም በደስታ እየጨፈሩ ነበር። በድንገት ግን የህንፃው ወለል የተሰራበት መስታወት መሰነጣጠቅ ይጀምራል። በዚህ ያላበቃው ክስተት ከሰዎቹ ጭፈራ የተነሳ ማማው የታሰረበት ብሎን ቀስ በቀስ ማውለቅ ይጀምራል። ትንሽ ቆይቶ ቬንቲሌተሩ ላይ ተወትፋ የነበረችው ሳንቲም ተስፈንጥራ የህንፃውን የሲሊንደር ቱቦ በመቅደዷ የሲሊንደሩ ጋዝ ህንፃ ውስጥ መትመን ይጀምራል። አይሪስ ምን እንደሆነ ባይገባትም የሆነ ነገር ተሰምቷት ወደ እነሷን ቆማ ሳለ መስታወቱ ተሰብሮ የህንፃው ወለል ተደርምሶ አብዛኛው ሰው ወደ መሬት ይፈጠፈጣል። ፖል ወደ መሬት ከመውደቅ ለመትረፍ የተሰበረ መስታወት ይዞ ይንጠለጠላል። አይሪስ ይህን ተመልክታ ፖልን ልታድነው ብትሞክርም ፖል ግን መስታወቱን በመልቀቅ ወደ መሬት ይፈጠፈጣል። የተረፈው ሰውም በሁኔታው ተደናግጦ ከህንፃው ለመውጣት ሲሞክር አንዲት ሴት በምግብ ማብሰያ ሳትያያዝና በጭንቀት ስትሮጥ ክፍል ውስጥ የተሰራጩ የሲሊንደር ጋዝ በመያያዝ እሳት ስለፈጠረ በህንፃው ውስጥ የነበሩት አብዛኞቹ ሰዎች ያልቃሉ። አይሪስ እና አንዳንድ ሰዎች ግን በፈጣሪ ታምር ተርፈው ነበር። እሳቱን ተከትሎ የህንፃው ኮንክሪት መደርመስ ሲጀምር ሁሉም ወደ አደጋ ጊዜ መውጫ ለመውጣት ይሞክራሉ። ነገር ግን ሳንቲሙን የወረወረው ልጅ ካለፈ በኋላ ህንፃው ስለተደረመሰ ሌሎቹ መውጫ ያጣሉ። በዚህ ምክንያት አይሪስን ጨምሮ የተረፈው ህዝብ ወደ ሊፍቱ ለመግባት ሲሞክር አንድ ሽማግሌ አይሪስን ገፍትረው በመጣል ሊፍት ውስጥ ሊገቡ ሲሞክሩ ሊፍቱ ሞልቶ ስለነበር ግማሽ ሰውነታቸው ብቻ ይገባል። በዚህ ሁኔታ ውስጥ እያሉ ሊፍቱ ከአቅሙ በላይ ስለጫነ ገመዱ በመበጠሱ ሽማግሌውን በመደፍጠጥ ሌሎቹን ደግሞ ፈጥፍጦ በመጣል ይገላቸዋል። ቀጥሎ ማማው በማጋደሉ አይሪስ ፈጠን ብላ ዕቃ በመያዝ ስትቆም ሌሎቹ ግን ተንሸራተው ወደ መስታወቱ ግድግዳ ጋር ይጣበቃሉ። ወዲያው በሆቴል ውስጥ ያለው ትልቅ ፒያኖ ተንሸራቶ መስታወቱን ስለሰበረው ሁሉም ወደ መሬት ይፈጠፈጣሉ። ሳንቲም የወረወረው ልጅ ከህንፃው ተርፎ ወደ መሬት እየሮጠ ቢሄድም ከላይ የወረደው ፒያኖ ልጁን ደፍጭጮ ይገለዋል። አሁን አይሪስ በሬስቶራንት ውስጥ ብቻዋን ቀርታለች። በድንገት ግን አንድ ህፃን ልጅ እያለቀሰ ስትመለከት ልታተርፈው ወደ እሱ ትሄዳለች። አይሪስ ልጁን እንደያዘች ተንሸራተው ወደ መሬት ሊወድቁ ትንሽ ሲቀራቸው የአይሪስ ቀለበት አንድ ብረት ውስጥ በመግባቱ አይሪስ እና ልጁ መትረፍ ይችላሉ። ነገር ግን የጣቷ ቆዳ በመገሽለጡ አይሪስ እና ልጁ ተፈጥፍጠው ይሞታሉ። በዚህም ወቅት ይህንን አሰቃቂ የቀን ቅዠት ትምህርት ላይ ሆና እያየች የነበረችው ስቴፋኒ ጮሃ አጠገቧ የነበሩትን ተማሪዎች ትረብሻቸዋለች። ስቴፋኒ በአንድ ዩኒቨርሲቲ ውስጥ ተማሪ ስትሆን ምሽት ላይ ቀን ስታየው ስለነበረው ቅዠት ለዶርም ጓደኛዋ ትነግራታለች። ስቴፋኒ ይህንን ነገር ማየት ከጀመረች 2 ወር እንደሆናትና በቅዠት ውስጥ ያየቻት አይሪስ የተባለች ሴት አያቷ እንደሆነች ግን አይታት እንደማታውቅ ለጓደኛዋ ትነግራታለች። የዶርም ጓደኛዋ ነገሩን ከሰማች በኋላ አያቷን ሄዳ እንድታያት ትመክራታለች። በሚቀጥለው ቀን ስቴፋኒ ከእናቷ ዳርሊን ጋር ከተፋታ በኋላ ብቻውን ወደ አሳደጋት አባቷ ማርቲን ጋር ትሄዳለች። እዛ እንደደረሰችም አባቷን ስለ እናቷ እናት አይሪስ ትጠይቀዋለች። አባቷ ግን ስለ አያቷ ብዙ ነገር ሊነግራት ፈቃደኛ አልነበረም። በዚህ ንግግራቸው መሃል የስቴፋኒ ታናሽ ወንድም ቻርሊ የእናት ወንድም የሆነው አጎቱ ሃዋርድ ጋር ሊሄድ እንደሆነ ሲናገር ስቴፋኒ ጊዜ ሳታጠፋ አብረው ለመሄድ ትወስናለች። ቻርሊ እና ስቴፋኒ ወደ አጎታቸው ሃዋርድ ጋር ከደረሱ በኋላ በቤት ውስጥ ያሉትን የሃዋርድ ሚስት ብሬንዳ እና ልጆቻቸው ኤሪክ፣ ቦብ እና ጁሊያ ጋር ሰላም ይባባላሉ። ስቴፋኒ ጊዜ ሳታጠፋ ወደ መጣችበት ጉዳይ በመግባት ሃዋርድን ስለ እናቱ አይሪስ እንዲነግራት ትጠይቀዋለች። የስቴፋኒ ድንገተኛ ጥያቄ ሃዋርድ እና ሚስቱን ያስገርማቸዋል። ስቴፋኒ ቀጥላ
ለ2 ወር ያህል አያቷን አይሪስንና ፖልን ስካይቪው ከተባለ ሬስቶራንት ላይ ተፈጥፍጠው ሲሞቱ እንዳየች ትነግራቸዋለች። ሃዋርድ ነገሩን ከሰማ በኋላ እናቱ አይሪስ ከአባቱ ፖል ሞት በኋላ እሱንና የስቴፋኒን እናት ዳርሊንን ሞት ሊወስዳችሁ ነው በማለት ከቤት ሳታስወጣቸው ብዙ ዓመት ቆይታ በመጨረሻም ፖሊስ ይህን ድርጊቷን ስላወቀ እነ ሃዋርድ ከሷ ተነጥቀው ለማደጎ እንደተሰጡ ይነግራታል። አይሪስ ግን በየጊዜው ከሞት እንዲጠበቁ ደብዳቤ መጻፏን ስላላቆመች እሱና እናቷ ዳርሊን ከአይሪስ ጋር መቆራረጣቸውን ይነግራታል። ስቴፋኒ አያቷ ትልካቸው የነበሩትን ደብዳቤዎች ማየት ስለፈለገች ብሬንዳ የተቀመጡበትን ቦታ ትጠቁማታለች። ስቴፋኒ በፍጥነት ደብዳቤዎቹን ማየት ስትጀምር የአያቷን ፎቶ ታገኛለች። በጣም በሚገርም ሁኔታ ስቴፋኒ በህልሟ ያየቻት ሴትና ፎቶ ላይ ያለችው ሴት አንድ አይነት መልክ ነበራቸው። ነገሩ የከነከናት ስቴፋኒ አያቷ የላከቻቸውን ደብዳቤ አድራሻ ይዛ ወደዛ መጓዝ ትጀምራለች። ከረጅም ጉዞ በኋላ ከሰፈሩ ተገንጥሎ የሚገኝ አንድ በር ታገኛለች። ስቴፋኒ ወዲያው ከበሩ አጠገብ በሚገኘው የድምፅ መነጋገሪያ በማብራት አይሪስን ፈልጋ እንደመጣች ትናገራለች። አይሪስን ከውስጥ ሆና የያዘችውን እቃዎች በሩ አጠገብ በሚገኝ ሳጥን ውስጥ እንድትከት ትነግራታለች። ስቴፋኒ አይሪስ ያዘዛቻትን ካደረገች በኋላ አውቶማቲክ በሩ ተከፍቶ ስቴፋኒ ወደ ውስጥ ትገባለች። በግቢ ውስጥ ባሉ ከወዳደቁ ነገሮች የተሰሩ የሚመስሉ ነገሮችን እያየች በሩ ጋርም ትደርሳለች። ወደ ውስጥ ገብታ በሩን ስትዘጋው አንድ ከበሩ ውጭ የነበረ የእሳት ማጥፊያ ከተሰቀለበት ይወድቃል። ስቴፋኒ ወደ ውስጥ እንደገባች አያቷ ምንም ነገር ሳትነካካ እንድትቀመጥ ታዛታለች። ስቴፋኒ የአያቷን ትዕዛዝ ተከትላ ከተቀመጠች በኋላ ለ2 ወር ያህል ስትሰቃይበት ስለነበረው ቅዠት ለአያቷ ትነግራታለች። አይሪስ ስቴፋኒ ያየችው እሷ እንደምትለው ቅዠት ሳይሆን ሊከሰት የነበረ ክስተት እንደሆነ ታረጋግጥላታለች። አይሪስን በመቀጠል ከዓመታት በፊት በሬስቶራንቱ ምርቃት ላይ እሷም ተመሳሳይ ራዕይ እንዳየችና በዚህም ምክንያት ሳንቲም ሊወረውር የነበረው ልጅ በማስቆሟ የመስታወቱ ወለል ላይ ሲጨፍሩ የነበሩትንም ቀድማ በማስጠንቀቋ ሁሉንም ከሞት እንደታደገቻቸው ትገልጽላታለች። ነገር ግን ሞት በሚቀጥሉት ዓመታት በዛ ሬስቶራንት ውስጥ መሞት የነበረባቸው ሰዎችና ባሏ ፖልን ጨምሮ በአደጋ መልክ መሞታቸውንና እሷም ላለፉት 20 ዓመታት በመሸሽ እዚህ እንደተደበቀች ትገልጽላታለች። አይሪስ የምትነግራትን ነገር በማስረጃ ለማሳየት ወረቀቶችን ስታነሳ ሳታውቅ የማጉያ መስታወቱን ወደ ፀሐይ ብርሃን በማድረጓ መስታወቱ ብርሃኑን ሰብስቦ አንድ ገመድ ላይ በማሳረፉ ገመዱን እያቃጠለ መጨስ ይጀምራል። አይሪስም ሞት ስራውን እንደጀመረ ገብቷት ማጉያ መነጽሩን ከፀሐይ ብርሃኑ ላይ ታነሳዋለች። አይሪስ ለስቴፋኒ የሞትን እቅድ የማየት ብቃትን ከሷ እንደወረሰች በመግለጽ እዚህ ቆይታ የሞትን ሴራ በደንብ እንደምታሰለጥናት ጠይቃታለች። ስቴፋኒ ግን አይሪስን ስላላመነቻት ለመሄድ ትነሳለች። አይሪስ ግን በሞት ዙሪያ የጻፈቻቸውን መጽሐፎች እንድትወስድ ልትሰጣት ተከትላት ስትወጣ በራእይ ውጪ ሞት እየጠበቃት እንደሆነ ትረዳለች። አይሪስ ግን ለስቴፋኒ ስትል ተከትላት ሄዳ መጽሐፉን ትሰጣታለች። በዛ ቅጽበት ኃይለኛ ንፋስ ይነፍስና ቤቱ ጣራ ላይ የነበረውን ሹል ብረት የእሳት ማጥፊያው ላይ ስለጣለው ሲሊንደሩ ብረቱን አፈናጥሮ አይሪስ አፍ ውስጥ በመግባት ይገላታል። ይህ ከሆነ በኋላ ሁሉም ቤተሰብ አይሪስን ለመቅበር ተሰብስቦ ሳለ የስቴፋኒ እናት ዳርሊንም ከረጅም ጊዜ በኋላ እናቷን ለመቅበር ትመጣለች። ስቴፋኒ ለቤተሰቦቿ አያቷ አይሪስ ቤተሰባቸው ላይ ሞት እየመጣ መሆኑን አስጠንቅቃት እንደነበር ብትነግራቸውም እነሱ ግን ስላላመኗት ጥለዋት ይሄዳሉ። ከሰዓት ላይ ስቴፋኒ ቤት ውስጥ ሆና አይሪስ የሰጠቻትን መጽሐፍ ስታገላብጥ ሌላው ቤተሰብ ግን ምሳ ለመብላት ሃዋርድ ቤት ይሰበሰባል። የሃዋርድ ልጅ የሆነው ቦቢ በድንገት አንድ ብርጭቆ ይሰበርበታል። የተሰበረውን ብርጭቆ አፍሰው ቢያነሱትም አንድ ግን ያልታየ የብርጭቆ ስባሪ በረዶ ውስጥ ገብቶ ነበር። ትንሽ ቆይተው ብርጭቆ ያለበትን በረዶ አንስተው መጠጥ ውስጥ በመክተት ደስታቸውን ብርጭቋቸውን በማጋጨት ከገለጹ በኋላ መጠጡን ሲጠጡ ጁሊያን ብዙም ሳትጠጣ ትን ይላታል። ነገር ግን ትን ያላት መጠጡ እንጂ የብርጭቆ ስባሪ አልነበረም። ከትንሽ ቆይታ በኋላ ቦቢና ቻርሊ ማንጠሪያ ላይ ወጥተው እየዘለሉ እየተዝናኑ እያለ ማንም ያላየው መቧጠጫ ብረት ከማንጠሪያው በታች ነበር። ስቴፋኒ በበኩሏ የአያቷን የአይሪስን መጽሐፍ እያገላበጠች እያለ ከዓመታት በፊት ሞትን ልታመጣ የነበረችውን ሳንቲም ታገኛታለች። በዛው ቅጽበት አቅራቢያዋ ላይ ያለ የፎቶ ፍሬም ይወድቅና አንድ የመስታወት ስባሪ ወደ ስቴፋኒ ተወርውራ ትመጣለች። ስቴፋኒ ስባሪውን ስትመለከት አንድ የሆነ ችግር እንዳለ ስለገባት
መኪናዋን አስነስታ ወደ ቤተሰቦቿ ለመሄድ ጉዞ ትጀምራለች። በሃዋርድ ቤት ውስጥ ከተሰበሰቡት ቤተሰቦች መካከል የጠርሙሱ ስባሪ የገባበትን መጠጥ የያዘው ማርቲን ነበር። ማርቲን መጠጡን ሊጠጣው ሲል ድንገት አንድ ሰው ስለጠራው መጠጡን መጠጣቱን ትቶ አስቀምጦት ይሄዳል። ቦቢ እና ቻርሊ በበኩላቸው ማንጠሪያው ላይ በመዝለል መዝናናታቸውን ቀጥለዋል። ማንም ያላስተዋለው ነገር ግን ማንጠሪያው ቀስ በቀስ መቀደድ ጀምሮ ነበር። ዳርሊን ማንጠሪያው ስር ያለውን ብረት በማየቷ አንስታ ታስቀምጠዋለች። ከጥቂት ቆይታ በኋላ ስቴፋኒ ሃዋርድ ቤት ትደርሳለች። ሃዋርድ ሊቀበላት ወደ እሷ ሲመጣ እነ ቦቢ ሊዘሉበት የነበረው ማንጠሪያ በመቀደዱ ቦቢ እግሩ በመሰንቀሩ መጮህ ይጀምራል። በጩኸቱ የተደናገጠችው ጁሊያ ምን እንደተፈጠረ ለማየት ስትዞር ሳታስበው ስባሪ ጠርሙሱ ያለበትን ብርጭቆ በመድፋቷ ጠርሙሱ ተፈናጥሮ የሃዋርድ እግርን ይወጋውና መሬት ላይ ይወድቃል። በዛው ቅጽበት ዳርሊን ያስቀመጠችው መቧጠጫ ብረት ወድቆ የሳር ማሽኑን ስላበራው ማሽኑ ተጎድቶ የወደቀውን ሃዋርድ ላይ በመውጣት ቤተሰቦቹ ፊት ይገለዋል። ስቴፋኒ የሃዋርድን የቀብር ስነስርዓት ፈጽመው ወደ ቤት እንደተመለሱ ከዓመታት በፊት በስካይ ቪው ሬስቶራንት ውስጥ መሞት የነበረባቸው ሰዎች በአይሪስ አማካኝነት ቢተርፉም ሁሉም በተለያየ አጋጣሚ መሞታቸውን አይሪስም ቢቆይም መሞቷን ነግራ እነሱም ከአይሪስ ጋር ስለሚዛመዱ ሞት እንደማይተዋቸው ታስረዳቸዋለች። ቤተሰቡ ግን ስቴፋኒ የምትናገራቸውን ነገር ስላላመኗት ጥለዋት ይሄዳሉ። ያን ዕለት ማታ ኤሪክ የንቅሳት ስራ ወደሚሰራበት ቦታ ሄዶ በስራ ላይ እንዳለ አጠገቡ የነበረው እቃ ተጋጭቶ በመውደቁ ኤሪክ የወደቀውን እቃ ሊያነሳ ሲሄድ የተቀመጠበት ወንበር ከመደርደሪያው ጋር ተጋጭቶ መደርደሪያው ላይ የነበረ ተቀጣጣይነት ያለው የቆሻሻ ማጽጃ ወድቆ መፍሰስ ይጀምራል። በዚህ መሃል ቬንቲሌተሩ ላይ የነበረው ሰንሰለት ተበጥሶ የኤሪክ የአፍንጫ ቀለበት ውስጥ በመግባት ቬንቲሌተሩ እየተሽከረከረ ስለነበር የኤሪክ የአፍንጫ ቀለበት ላይ የገባውን ሰንሰለት እየተጠመጠመ ኤሪክን ወደ ላይ መስቀል ይጀምራል። ኤሪክም አፍንጫው እንዳይገነጠል ሲንፈራፈር ሳያስበው አጠገቡ የነበረውን አምፖል በመጣሉ ተቀጣጣዩ የቆሻሻ ማጽጃ ላይ በመውደቁ እሳት ያስነሳል። ኤሪክ ከብዙ ትግል በኋላ ሰንሰለቱን ከአፍንጫው ላይ ቢያስለቅቅም የቆሻሻ ማጽጃ የያዘው መደርደሪያ ወደ እሳቱ በመጣሉ ቤቱ በእሳት እንዲቀጣጠል ያደርገዋል። በቀጣዩ ቀን ስቴፋኒ ለኤሪክ ስትደውል ስልክ ባለማንሳቱ እንዴት እንዳደረ ለማረጋገጥ ከወንድሟ ቻርሊ ጋር ወደ ኤሪክ ቤት ያመራሉ። እዛ እንደደረሱ ከኤሪክ ጋር መንገድ ላይ ይገናኙና ማታ ለምን ስልክ እንዳላነሳ ሲጠይቁት የተፈጠረውን ነገር በመንገር እሱም በታምር እንደተረፈ ይነግራቸዋል። ስቴፋኒ ይህን ስትሰማ ኤሪክ ከቤት መውጣት እንደሌለበት ታስጠነቅቀዋለች። ኤሪክ ግን የተፈጠረው ነገር አጋጣሚ እንጂ እሷ እንደምትለው ራዕይ ምናምን እንዳልሆነ በመናገር ያሾፍባታል። በዚህ ጉዳይ እየተጨቃጨቁ እያለ የኤሪክ እህት ጁሊያ ስፖርት ለመስራት እየወጣች ነበር። በአካባቢው ኳስ እየተጫወቱ የነበሩ ልጆች በድንገት ኳሱን ወደ ጁሊያ በመጠለዛቸው አናቷን መተው የቆሻሻ ቅርጫት ውስጥ ይከቷታል። በዛው ቅጽበት የቆሻሻው መኪና ቅርጫቱን አንስቶ ይገለብጠዋል። ይህን የተመለከቱት እነ ስቴፋኒ መኪናውን መከተል ይጀምራሉ። ስቴፋኒ በፍጥነት መኪናው ላይ ትንጠለጠላለች። የመኪናው ሹፌር ግን ሙዚቃ እየሰማ ስለነበር የስቴፋኒን ጩኸት አልሰማም ነበር። ስቴፋኒ እንደምንም ብላ ጁሊያንን ልታወጣት እየታገለች እያለ ከዛ በፊት ግን የመኪናው ብረት ጁሊያንን ቀርጥፎ ይገላታል። ከዚህ ክስተት በኋላ በስቴፋኒ ሀሳብ ሲያሾፉ የነበሩት ቤተሰቦች እውነቷን መሆኑን በማመን ከሞት እንዴት ማምለጥ እንደሚችሉ ሲጠይቋት አያቷ በሰጠቻት መጽሐፍ ውስጥ ሞትን ያመለጠ ሰው እንደነበር ትነግራቸዋለች። እነሱም ባደረጉት ማጣራት መሰረት የሰውየው ስም ጄቢ እንደሚባልና ሆስፒታል ውስጥ እንደሚሰራ ይረዳሉ። ሁሉም ጊዜ ሳያጠፋ ሆስፒታል በመሄድ ጄቢን ያገኙታል። ጄቢ ማለት አይሪስ ልታተርፈው የሞከረችው ትንሽ ልጅ ነበር። እነ ስቴፋኒ ጄቢ እንዴት ከሞት እንደተረፈ ሲጠይቁት ሞትን ለማምለጥ በእነሱ ቦታ ሌላ ሰው መግደል እንዳለባቸው፣ አለበለዚያ ደግሞ ልባቸውን በሆነ መንገድ አስቁመው ድጋሚ ማስነሳት እንደሚኖርባቸው፣ እንደዛ ካረጉ እንደሞቱ እንደሚቆጠር ይነግራቸዋል። የጄቢ ምክር ተከትሎ ኤሪክ የኦቾሎኒ አለርጂክ ላለበት ወንድሙ ቦቢ ኦቾሎኒ እንዲበላና አለርጂኩ እንዲነሳበት በዛ ምክንያት ልቡ ስለሚቆም ሐኪሞች እንደሚያስነሱት በመንገር ኦቾሎኒ ለመግዛት ይሄዳሉ። ነገር ግን ኦቾሎኒ ለመግዛት ብራቸውን ያስገቡበት ማሽን ብሩን ውጦ ዝም ይላቸዋል። በዚህ የተናደደው ኤሪክ የማሽኑን መስታወት ሲመታው ይሰነጠቃል። ቀጥለው ኤሪክ እና ቦቢ ማሽኑን አጋድለው ኦቾሎኒውን ያወጡታል። ወዲያውም ቦቢ ኦቾሎኒውን ይበላዋል። የሚሆነውን ለማየት አንድ ክፍል ውስጥ ገብተው ይቀመጣሉ። በዚህ መሃል ኤሪክ ሳያስብ
ኤምአርአይ የተባለውን ብረት የሚስብ ማሽን በማብራቱ ኤሪክ ሰውነት ላይ ያሉትን ብረቶች በመገነጣጠል ኤሪክን ማሰቃየት ይጀምራል። በዚህ ያላበቃው የኤሪክ ስቃይ ክፍል ውስጥ የነበረውን ዊልቸር ከኤሪክ ጋር በማጣበቅ ወደ ማሽኑ ይወረውረዋል። ማሽኑም ቀስ በቀስ ኤሪክን ወደ ውስጥ በመሳብ ይገለዋል። ቦቢም በኦቾሎኒው አለርጂክ ስለተነሳበት መራመድ አቅቶት ወንድሙን ለማዳን እየተሳበ እያለ አንዲት ነርስ እነ ቦቢ ያሉበት ክፍል ከፍታ ስትገባ ቀደም ሲል እነ ቦቢ ሲታገሉት የነበረው ማሽን ውስጥ የነበረ ብረት ማሽኑ ስለሳበው የቦቢን ጭንቅላት በስቶ ይገለዋል። የኤሪክና የቦቢን ሞት ተከትሎ ዳርሊን፣ ስቴፋኒ እና ቻርሊ እያደናቸው ያለውን ሞት በቀላሉ ማምለጥ እንደማይችሉ ስለገባቸው ተቃቅፈው ሀዘናቸውን ከገለጹ በኋላ ቀሪ ጊዜያቸውን አይሪስ ተደብቃ የነበረበት ቦታ ለመቀመጥ ወስነው መኪና ውስጥ ይገባሉ። በዚህ ጊዜ ስቴፋኒ ይዘው ከነበረው መጽሐፍ ውስጥ የነበረው ሳንቲም በመውደቁ አንዲት አሮጊት ያነሷታል። ከረጅም ጉዞ በኋላ እነ ስቴፋኒ አይሪስ መኖሪያ ጋር ቢደርሱም በአካባቢው የመብራት ፖል ተበጥሶ በመመልከታቸው ከመኪናው ሳይወርዱ በሩን ገንጥለው ወደ ውስጥ ይገባሉ። ከገቡ በኋላ ቻርሊ እና ዳርሊን ከመኪናው በመውረድ ወደ አይሪስ ቤት ሊገቡ ሲሉ ተበጥሶ የነበረው ኤሌክትሪክ የአይሪስ ቤት ላይ በመውደቁ ቤት ውስጥ የነበረውን ሲሊንደር በመያዙ ቤቱ ይፈነዳል። በዚህ ጊዜ እነ ኤሪክ አስፈንጥሮ ሲጥላቸው ስቴፋኒ ከነ መኪናው የውሃ ኩሬ ውስጥ ይከታታል። ዳርሊ ከወደቀችበትም ተነስታ ቻርሊ ላይ የወደቀበትን ግንድ ልታነሳለት ስትል የኤሌክትሪኩ ፖል ወድቆ ዳርሊን ጭንቅላት ላይ በማረፉ ይገላታል። ቻርሊ በእናቱ ዳርሊ ሞት ቢደነግጥም ቶሎ ብሎ ስቴፋኒን ከመስመጥ ያድናታል። ስቴፋኒ ከሞት አፋፍ መትረፍ ሞቶ እንደመነሳት ስለሚቆጠር ሁለቱም ሞትን እንዳስቆሙ በማሰብ ወደ ቤታቸው ይመለሳሉ። ይህ ከሆነ ከአንድ ሳምንት በኋላ ስቴፋኒ እና ወንድሟ ቻርሊ አባቷን ማርቲንን ጨምሮ የጎረቤት ልደት ላይ ተገኝተው ሳለ ማርቲን ልደቱ ላይ ለነበረው ዶክተር ጓደኛው ቻርሊ እንዴት እህቱን እንዳተረፋት ሲነግረው ዶክተሩ ግን ከውሃ የወጣ ሰው ልቡ ቶሎ እንደማይቆም በመንገር እንደሞተ እንደማይቆጠር ይነግራቸዋል። ስቴፋኒ ሞታ እንደተነሳች ይቆጠራል ብላ ያሰበችው ነገር ፍጹም ስህተት እንደነበር ስታውቅ በድንጋጤ ደርቃ ትቀራለች። በዛው ሰዓት ከነ ስቴፋኒ ላይ የወደቀውን ሳንቲም ያነሳችው አሮጊት ሳንቲሙ ከቦርሳዋ ወድቆ ተሽከርክሮ በመሄድ እየተዘረጋ ያለ የባቡር ሀዲድ ላይ ገብቶ ይቀረቀራል። በዛው ፍጥነት በሀዲዱ ላይ እየሄደ የነበረ ባቡር ሀዲዱ በደንብ ስላልተዘረጋለት መንገዱን ስቶ ወደ እነ ስቴፋኒ አቅጣጫ ይመጣል። ብዙ ሰው ከጨረሰ በኋላ ስቴፋኒ እና ቻርሊ ብቻ ይቀራሉ። በመጨረሻም ስቴፋኒ እና ቻርሊ ሞትን በድጋሚ አመለጥን ብለው ሳይጨርሱ የባቡሩ ፉርጎ ውስጥ የነበረ ግንድ ተወርውሮ ሁለቱንም በአሰቃቂ ሁኔታ ሲገላቸው በማሳየት ታሪኩ ያበቃል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።